የቤተ መቅደስ መግባቢያ ቋንቋችን ምንድነው የተባለው? አለቀ። ምልክቶች አሉ። የምልክት ቋንቋ ነው አባቶቻችን የሚጠቀሙ እንጂ ቤተ መቅደስ ውስጥ ድምፅ አያሰሙ፣ ተራ ወሬ አያወሩ። ውጭ የማያወሩትን እዚያ ላይ ወዳጅነት መስርተው የሚያወሩ ሰዎች ታያላችሁ። ቢሮ የሚቀርበውን አቤቱታ ቤተ መቅደስ ውስጥ አቤቱታ ካላቀረብን ካልሰማን ብለው መከራ የሚያዩ ሰዎች ታያላችሁ። አንዱ ስልጣናችን ይሄ በየትኛውም ደብር ተግባራዊ መሆን ያለበት በተግባር የሚተረጉ ሞባይል የሚባለው ወደ ቤተ መቅደስ ጨርሶ እንዳይገባ ነው። ክህነት የሌለው ሰው ቤተ መቅደስ አይገባም አይደል? አሁን ሞባይሉ ክህነት የለውም። እንደዚህ ብለን እንውሰድ። ለሞባይል ክህነት ሰጥቻለሁ የሚል ጳጳስም የለም። እንደውም ብዙ መልካም ነገሮችንም ብዙ ሸቀጣ ሸቀጦችንም ብዙ ነውሮችንም የሰጡትን ተቀባይ ነው። የተቀላቀለ ነገር የያዘ እንዴት ወደ ቤተ መቅደሱ ይገባል? እሱን ከቤተ መቅደሱ ውጭ ሆነን ክፉውን እየተውን በጎውን እንጠቀምበት፣ መልካሙን ነገር እንማርበት፣ እናስተምርበት። የሚጠቅመን ብዙ ነገር አለና የማይጠቅመውን ግን እንቆልፈው። አንተ የኔ አይደለህም አይን ይጹም በሚለው አይናችን እንዲጾም፣ ጆሮ ይጹም በሚለው ጆሮአችንም እንዲጾም። እንግዲህ እግዚአብሔር አባታችን ይጠብቅልን፣ ያጽናልን። እንደሰማችሁት ነው፣ እንደሰማችኋቸው እንዳዳመጥናቸው ነው ሁሉ ነገር መሆን ያለበት በስርዓትና በስርዓት ነው ብዬ እማምን አንድ አማኝ ነኝ። ቤተ መቅደስ ውስጥ ገብታችሁ ያላስፈላጊ ድምፅ የምታሰሙ፣ ስልካችሁን የምትጠቀሙ፣ ቀረጻ የምታበዙ በጣም 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 አላስፈላጊ ነገር ውስጥ እየገባን ስለሆነ ማለት ነው። ሰው የልቡን እኮ ሊናገር ነው፣ ሊያለቅስ እኮ ነው፣ ተንበርክኮ ሊጮህ እኮ ነው አይደለ? ቤተ መቅደስ የሚገባው ቤተ ክርስቲያን የሚገባው አባቶችና እናቶች የሚቆሙበት ቢለያይም ደግሞ መስመር አልፋችሁ ደግሞ እዛ ድረስ የምትሄዱ ሰዎች የኔ ቦታ ነው የኔ ቦታ ነው የምንልስ ሰዎች ምን ሆነን ነው እንዴ? በሊዝ አልተከራየ አልገዛ ነው ምንድን ነው ጥለ ነው ለምን ሄደው ነገር እከል ያለበት ሰው አለበት ምናምን ነገር እንደዚህ መደጋቃት ምናምን ሰው ጸሎት እያደረገ ፊቱ ላይ ማውራት ያላስፈላጊ የስልክ ድምጽ ማሰማት ምናምን እባካችሁ 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 እንዴ! እረ ደግሞ ምን አይነት ጉድ ነው የገባ ነው? እንደው ዘመናዊነት ባይመጣ ይሻለን ነበር እንዴ ጎበዝ። በቃ እዛው የቤት አመል ገበያ ይወጣል የሚባለውን እኮ ውስጥ ላይ እያየን እየሰማን ነው። እና እባካችሁ አደብ ይኖረን። ወንድሞቻችን ደግሞ ምን አይነት ጸሎት እናድርግ ምናምን የሚለውን ከአባቶቻችን የተማሩትን እንደዚሁ ነግረውናል። እናዳምጣቸው። ስለ ሰው ልጆች ያሳለፈችውን መከራ የከፈለችውን ዋጋ እያሰብን እመቤታችን ቅድስት ድንግል ማርያምን ተንበርክከን በምልጃዋ ብንጠይቃት የማይመለስ ጥያቄ የለም። በተለይ ይህ ጸሎት ማለፍ የለበትም። ሰላም ለኪ ማለት ነው። ምንም ያህል ቢከብደን ሌሎች የጸሎት ክፍላቶች ሊከብዱን ቢችሉ 64 ጊዜ ግን በፍጹም በየዕለቱ መጸለያችን ማቋረጥ የለብንም። ይህን ያው ሰላም ለኪን በእድሜዋ ልክ 64 ጊዜ በየቀኑ ጸሎት እንድናረግ ሌላው እንኳን ቢከብደን ውዳሴ ማርያም መልካ ማርያም ማድረስ ቢያቀተን ሰላም ለኪዋን 64 ጊዜ በየቀኑ እቺና 14ቷን ሱባኤ ጸሎት እንድናረግ ወንድማችን መክሮናል። ሌላ ደግሞ የመከረን ወንድማችንን አሰማችሁ። የፕላስ ምልክቷን እያጠፋችሁ ቪዲዮን ሼር አድርጉት። በጾመ ፍስለታ በጣም የሚጠበቁ ጸሎቶች አሉ። ከነዛ ጸሎቶች መካከል ውዳሴ ማርያምና መዝሙረ ዳዊት እንዳሉ ናቸው። ግን ሱዌም አይደለም እመቤታችንን በጸሎት በጾም የምንጠይቅበት ወቅት አይደለም። ሚስጥር እንዲገለጥልን የልባችን መሻት እንዲፈጸምልን ከስጋ ደዌም ደግሞ ከነፍስም ስርየተ ኃጢአትን የምንለምንበት ወቅት ነው። እነዚህ ሶስት ጸሎቶች ግን ታሪካችሁን ይቀይሩታል። የመጀመሪያው ሰላም ለኪ በቅድስት ቤተክርስቲያን ማሰሪያ ጸሎት ነው። ከጸሎተ ነቢያትም ተካቶ ከመዝሙረ ዳዊት መጽሐፍ ጋር አብሮ ያለ ጸሎት ነው። ጸሎተ ማርያምን 64 ጊዜ 41 ጊዜ 21 ጊዜ መጸለይ በተለይ በፍስለታ ጾም በጣም ፍቱን የጭንቀት
የመንፈሳዊ ዝለት መድኃኒት ነው። ሁለተኛው መልከ ማርያም ሳልሲት። እቺ መጽሐፍ ብዙ ጊዜ ገበያ ላይ አትገኝም፣ ግን ካገኛችኋት ራጉኤል መርካቶ አካባቢ ሄዳችሁ በጣም የራእይና የህልም እንዲሁም ከእመቤታችን ጋር ጥልቅ ትስስር የምትፈጥርልን ጸሎተ መጽሐፍ ነች። ሶስተኛው የአባ ጊዮርጊስ ዘጋስጫ ድርሰት የሆነው አርጋኖን። ይህን መጽሐፍ በዚህ በሁለት ሱባዔ ወይንም ደግሞ በ16ቷ ቀን ውስጥ አብዝቶ መጸለይ ከእመቤታችን ምንፈልጋቸውን ነገሮች በእግዚአብሔር ቸርነት እንዳግ ይረዳናል። ይህን ቪዲዮ ሼር አድርጉት። መልካም ጾም። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በቤቱ ያጽናልን። ወንድሞቻችን በእውነቱ ከአባቶቻቸው ያገኙትን ትምህርት፣ እውቀት፣ አስተውሎት እና የጸሎት ልምድ እንደዚሁ አጋርተውናል ማለት ነው እና ከስራ ስርዓት አስቀድመን በመተባበር በመፈቃቀር ሳንገፋፋ ሳንንጫጫ የበረታውን ሳንረብሽ ካቃተን እንኳን ባለንበት ተረጋግተን በመቀመጥ በመቆም ወይም ደግሞ ያው እረፍት ማድረግ ካለብንም እረፍት እያደረግን ሌላው የበረታውን የሚጸልየውን ሰው ሳንረብሽ መልስ የምናገኝበት እንዲሆንልን ከወዲሁ እመኝላችኋለሁ። ልባዊ ምኞቴ ነውና የበረከት ጾም ያድርግልን፣ የድህነት ጾም ታድርግልን። እሷ በእውነት ሀገራችንን ሰላም ታድርግልን። እንደምታዩት ሰላም ርቆናል፣ በረከት ርቆናል። በጣም ብዙ ነገር እየተቃወሰብን ነው ያለውና እግዚአብሔር አምላክ የድንግል ማርያም ልጅ ቅዱስ አማኑኤል ለሀገራችን ሰላምን፣ መረጋጋትን፣ ፍቅርን፣ አንድነትን እንዲሰጠን ዝናቡን ደግሞ የበረከት ዝናብ እንዲያረግልን አዝርቱን በወቅቱና በጊዜው አብስሎ አብስሎ ደግሞ ለጎተራው እስከሚያበቃው ድረስ እንዲሁም የሚያስፈልገውን ዝናብ ጥሎ እንዲያሳልፍልን ወርሃ ክረምቱን ደግሞ በሰላም እንድናልፈው የእሱ መልካም ፈቃድ እንዲሆንልን ከልባችን በተሰበረ ማንነት አምላካችንን እንድንለምነው ከወዲሁ እጠይቃችኋለሁ እና አደራ ምላችሁ ውስጥ ገብተን እንደው ምኑን ነው የምንቀርጸው? ጎበዝ እኔ ያልገባኝ ነገር እኛ እዛለን አይደለ? ቀርጸን ለማን ልናሳየው ነው እንዴ? በመጋረጃ የተከለለ ማንነት ውስጥ ገብተን እኛ ራሱ እኮ እዛ ቦታ መገኘታችን እኮ ምህረቱ በስቶ እንጂ እኮ እንዲሁ እንደዋዛ የሚደፈር እኮ ቤት አይደለም። አሁን ሰንበዲም ካሜራ ማን ነው? ሰንበዲም ካሜራ ማን ነው እንዴ? ለማን ነው ቀርጸን የምናሳየው? እኛ እዛ ተገኘን አይደል እንዴ? ምን ያደርግልናል? እና እንደው ይቅርታ በጣም ያላቅሜ በጣም ተቆጣው መሰለኝና እርግጥም የቤት ቅናት በላኝ ነው ያለ ዳዊት አይደለ? እንደው አንዳንዴ እንደዚህ ስንሆን ሳይ ስለሚሰማኝ ነው። እውነት ይሰማኛል በጣም እንደዚህ ስንገፋፋ የኔ ቦታ ነው ደግሞ የሚባል አለ። ሰው አለው ምናምን የሚባል በሊዝ የተገዛ ነገር እኮ አይደለም አይደል? አንዴ የእናት አባታችን ርስት ነው አይደለ? ርስት ጉልታችን ያለችን አንድ ሀብታችን ናት አይደለ? ደሞዛ መጠን ቦታ አለው ሰው አለው ምናምን ነገር የምንባባል፣ አረ ነውር ነው በጣም። እንደዚህ አናድርግ። የሰላም ጾም የበረከት ጾም ያድርግልን፣ የድህነት ጾም ያድርግልን። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ባይ